እህቴ ላይ አንድ ሸክም መጨመሬ ይበልጥ አስጨንቆኛል። ራሴን ከሳትኩ በኋላ እህቴ ላልተወሰነ ጊዜ ስራዋን ትታ ስትንከባከበኝ መቆየቷ ደግሞ እረፍት የሚነሳኝ ጉዳይ መሆኑ አልቀረም። ምናልባት ጊዜን ጠብቄ መውሰድ የነበረብኝን መድኃኒት በማቋረጥ ይሆን ወይንም ማንም ለኔ አያስብልኝም የሚለው የእህቴ ንግግር ያስደንግጦኝ ባላወቅኩት ሁኔታ ነበር ከሄኒ ጋር በነበርንበት ጨዋታ መሀል የወደቅኩት። ለምንድነው እንደዚህ ለብሰ የመጣኸው? ልብሴ ስለቆሸሸ እንዲታጠብ ሰጥቼው ነው። ቢሆንስ ምን እንድታስብ ነው? ኡፍ በእናትሽ አትጨቃጨቂኝ። ይልቅ ሳብዬ ደህና ናት? ሳብዬ ተሻለ? አዎ አንቺን የመሰለች ሐኪም አምላክ ሰጥቶኝ። አጠገቤ ተቀመጥ። አብረኸኝ አትተኛም?